ወላሂ እህቴ አንቺ ዱንያ አኺራሽን ሊያስተካክልልሽ የሚችለው አላህ ብቻ። አላህ የፈቀደው ይሆናል፣ ያልፈቀደው አይሆንም። ይሄን እንወቅ። አላህ ያለው ብቻ ይሆናል። ወማ ተሻኡነ ኢላ አየሻእ አላህ። አላህ የሻው እንጂ ማንም አይሆንም ነው። የብነ አደም አንተ ቱሪድ ወአነ ኡሪድ አለ ሐዲስ አልቁድስ። የአደም ልጅ ወይ አንተም ትፈልጋለህ እኔም እፈልጋለሁ፣ ነገር ግን እኔ የምፈልገው ምሻው ብቻ ነው የሚሆነው አለ አላህ። አላህ የምንፈልገውን ነገር ግን እንዲያሳካልን ምን እናደርጋለን? ዱዓ እናደርጋለን። ማንን ነው የምንለምነው? አላህም ያ ረብ ይሄ ሀጃ አለብኝ ያ ረብ በል። አባት እናት ልጄን ጥሩ ትዳር አምጣላት፣ ለወንዱም ጥሩ ሚስት አምጣለት ያ ረብ ብለው የወላጆች ዱዓ ሙስተጃብ ነውና ለልጃችሁ አላህን ለምኑለት። ጠንቋይ ቤት አትመላለሱ፣ ጠንቋይ ቤት አትመላለሱ። ጠንቋይ ምንም ሊያደርግ አይችልም። አላህም ብቻ። ምናልባት እዚህ ጀማዓ ላይ ላይኖር ይችላል፣ በየአካባቢው ግን ብዙ ጉድ እየተሰማ